በአባቶቻችን መሪነት የማዕጠንቱ ስርዓት ይከናወናል። እንግዲህ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት እንግዲህ 24ቱ ካህናተ ሰማይን እንግዲህ መስለው ምክንያቱም ተተክሎን ለብሰው የእመቤታችን ስም ይዘው ይኸው እየባረኩን እየቀደሱን ይገኛሉ። ክብርና ምስጋና ለመድኃኔዓለም ይሁን። ማዕጠንቱ በረከት ነው። ማዕጠንቱ ፈውስ ነው። ማዕጠንቱ ደዌ ሥጋ ደዌ ነፍስን የሚያርቅ የሚያስወግድ ከያዘን ችግር ሁሉ የምንላቀቅበት ስለሆነ ነው። አባቶቻችን ካህናት የሚያጥሩበትን ቦታቸውን እንግዲህ ሰፋ ሰፋ በማድረግ ምክንያቱም በአንድ በኩል 12 24 ካህናተ ሰማይን መስለው ነው እና የሚያጥኑት። ስለዚህ ቦታውን ወደኋላ በጣም ቦታ አለ። እውነት ለመናገር 4 5 6 ሊነገርን አይገባም። ትላልቆችንም ሁላችንም። ስለዚህ በስተኋላ ያላችሁ ወደኋላ እንግዲህ ቦታ በመልቀቅ ፊት ላሉት ቦታ ትለቁ ይገባል። እንግዲህ አባቶቻችን ካህናት እንግዲህ ቦታችሁን ይዛችሁ እንግዲህ ስርዓት ወክብር ለስሉስ ቅዱስ እያላችሁ ታጥሩናላችሁ። እኛ ደግሞ ለአብ ጋር ይገባል እያል ተሰጥኦ እንቀበላለን ማለት ነው። ቅዱስ ቅዱስ ይደሉ ወወልድ ወመንፈስ ቅዱስ ወመንፈስ ቅዱስ ሁሉ ስሩይ ኩሉ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም። ምስጋና ለመድኃኔዓለም ይሁን። እግዚአብሔርን አመስግኑ። ያመሰግናችሁ በአጋንንት ስራት የተያዛችሁ ርኩስ መንፈስ የአጋንንት መንፈስ የሚያሰቃያችሁ እዛ ሆኖ የሚያንገላታችሁ ወደዚህ ወደ ማዕጠንቱ ፊት ለፊት ቅረቡ። የሚያሰቃይ ዙሪያውን ሆኖ የሚጮኸውን ክፉ መንፈስ ወደዚህ አምጡ። ተሰብሰብ። የሥላሴ ባሪያ የእመቤታችን የቅድስት ድንግል ማርያም ወዳጅ መድኃኔዓለም ኢየሱስ ክርስቶስ ወደዚህ ቀረብ ብሎ ይጠራቸዋል። ርኩስ መንፈስ ያለበት ሁሉ ወደዚህ ቀረብ። በብዙ ደዌ ውስጥ በተለይ በዚህ በካንሰር ምንድነው ይሄ የጀርባ በሽታ ያለባችሁ እናንተ ሁላችሁ ማዕጠንቱን ወደዚህ ቀርብ ብላችሁ ታጠቡ። መንፈስ ቅዱስ ስሩይ ኩሉ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም። እልል እያላችሁ በጣም ጠበበ። በዚህ በኩል ቦታው ጠበበ። በጣም ሰፋ አድርጉልን። በጣም የጠባል ቦታው ሰፋ አድርጉልን። እያመሰገናችሁ እስከ አንደበታችሁ እጃችሁን ለማመስገን ነው። እዚያቸው አካባቢ ትንሽ ሰፋ ወደኋላ ተሸጋሸጉ። አንድ ወደኋላ ቦታ ለቀቅ አድርጉ። ቅዱስ ይደሉ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ሁሉ ስሩይ ኩሉ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም። ምስጋና ለእግዚአብሔር ይሁን። ምስጋና ለእመቤታችን ይሁን። እያመሰገናችሁ በጣም ደስ ይላል። እንግዲህ አጋንንቱ እየተቀጠቀጠ እየተሸነፈ ይገኛል። አመስግኑ እግዚአብሔር።
ወላያቸው ላይ ልትመጡ አረባካቸው በኋላ እዚህ ጋር ይሄ ገፍ ላይ ነው። እስኪ እሱ ጋር ትንሽ ወደ ኋላ አንቺ ወደ ኋላ ወደ ክቡር አባታችን ሰላም ለኪ ሶስት ይጸለያል። ሁላችሁም በእያንዳችሁበት ተረጋግተው ተቀመጡ። አመስግኑት እግዚአብሔርን እስኪ ከፍ አድርጋችሁ። ሁሉን ለሚችል ሁሉን ለሚያውቅ በሁሉ ስልጣን ያለውን አምላካችን እግዚአብሔርን አመስግኑት። በፊቱ ኃይል የአጋንንት ኃይል የማይቋቋመውን የእመቤታችን የቅድስት ድንግል ማርያም የቃል ኪዳኗን የባለ ቃል ኪዳኗን ባለ ተስፋን እመቤታችን ቅድስት ድንግል ማርያም የሁላችን ተስፋ የሆነች ወላዲተ አምላክን እስኪ አክብሯት፣ አመስግኗት። መላድ የእኛ ንጽህና አይደለም፣ የባይታዊ ንጽህና አይደለም፣ የመነኮሳት ንጽህና አይደለም፣ የእመቤታችን ምልጃ ነው እየሰራ ነው። አመስግኗት ወላዲተ አምላክ። እዚህ ሰንሰለት አስሮ ቆዳ ለብሶ የሚያታልላቸው አጭበርባሪ አገልጋይ የሌለበት ነው። እመቤታችን ናት ኃይሏን የገለጠችው። እስኪ አክብሯት ወላዲተ አምላክ። ሆነ ዛሬ የተመሰገነ ይሁን። ይችላል እግዚአብሔር። እስኪ ይችላል እግዚአብሔር በሉት። ሁሉን ቻይ ነህ አንተ ትችላለህ በሉት። እስኪ እመቤታችን የዶኪማስ እመቤት ነች፣ ትችያለሽ በሏት። ጉድለት የምትሞላ ስብራት የምትጠግን እንባ የምታብስ ኀፍረትን ወደ ክብር የምትቀይር ወላዲተ አምላክን አመስግኗት በሉት። እግዚአብሔር የተመሰገነ ይሁን። አጋንንት የሚያሰቃያቸው ደዌ የተጫናቸው በዲስክ መንሸራተት፣ በካንሰር፣ በልጅ ማጣት፣ በትዳር አለመረጋጋት፣ በገንዘብ አለመበርከት፣ በእነዚህ ሁሉ ልዩ ልዩ ሐዘን ውስጥ ሆናችሁ የመጣችሁ ወላዲተ አምላክ መሻታችሁ ይፈጽማ ትሸኛችሁ። ባዷችሁን አትሸኛችሁ። ወላዲተ አምላክ ሞልታ ትሸኛችሁ። እንዳለቀሳችሁ መጣችሁ፣ እንዳለቀሳችሁ አትሸኛችሁ። አዎ ወላዲተ አምላክ ርኅሪት ናት። እንዳለቀስን እንደመጣን እንዳለቀስን አትሸኘንም። አቀርቅረን መተን ቀና ብለን እንደምንል እናምናለን። እሷን የሰጠን አምላክ ስሙ ይመስገን። ሰው ሁላችን ከልቡና ወደ ደንበሉ በሉ። ታዛቢ ያስፈልገን። በጣም ጥሩ። ልቦናቸውን ሰብስቡ። ሞባይል ካሜራዎቻቸውን ዝጉ። በዚህ ውስጥ መንፈሳውያን ብቻ አይደሉም፣ ቀሳጣያን ሌቦች ይኖራሉ። እንዳይሰርቋችሁ ኪሳችሁን ጠብቃችሁ ለጸሎት እንዘጋጅ። ቅድም በቤተ መቅደሱ መንበሩን ከበው